የካቲት 10 የእልፊዮስ ልጅ ሐዋርያው ቅዱስ ያዕቆብ በሰማዕትነት አረፈ። የአንጾኪያው ንጉሥ የኑማሪያኖስ ልጅ የከበረ ቅዱስ ዮስጦስ ከሚስቱ ከቅድስት ታውክሊያና ከልጁ ከቅዱስ አቦሊ ጋራ ሰማዕትነቱን በጭንቅና በመከራ ፈጸመ። በገድል ተጠምዶ የሚኖር የዓለም ሁሉ መምህር የሆነ አባ ይስድሮስም ዕረፍቱ ነው። አባ ፌሎ የተባለው የፋርስ ሀገር ኤጲስቆጶስን በዚህ ዕለት በሰማዕትነት አርፏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት ሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ አድርጉ። ቪዲዮዎቼ እየታዩ ስላልሆነ በደንብ ለሌሎች እንዲዳረስ ሼር እያደረጋችሁ ላይክ በማድረግ ቪዲዮን ጀምሩት። አሁን ወደ ቅዱሳኑ ታሪክ እንለፍ። የአባ ፌሎን ታሪክ እንመልከት ባጭሩ። ይህንን ቅዱስ አባት ጣዖትን የሚያመልከው የፋርሱ ንጉሥ ለእሳት እንዲሰዋ ለፀሐይም እንዲሰግድ አስገደደው። ኤጲስቆጶስ አባ ፌሎን በጌታችን በመታመን የንጉሱን ትእዛዝ አቃለለ። ንጉሱም ይዞ ታላቅ ስቃይን ካሰቃየው በኋላ በዛሬው ዕለት ራሱን በሰይፍ ቆረጠው። አባ ፌሎን በመንግስተ ሰማያት የሰማዕትነት አክሊልን ተቀበለ። የአባ ፌሎ በረከት ረድኤቱ ሁላችን ላይ ይደርብን፣ አሜን። አሁን ደግሞ ወደ አባ ይስድሮስ ታሪክ እናልፋለን። የዚህ ቅዱስ ወላጆቹ በምስር ሀገር የከበሩ ባለጸጎች ናቸው። እነርሱም ለሊቃነ ጳጳሳቱ ለአባ ቄርሎስና ለአባ ቴዎድሮስ ዘመዶች ናቸው። ከይስድሮስ በቀር ሌላ ልጅ አልነበራቸውም። የቤተ ክርስቲያንን ትምህርት ሁሉ አስተማሩት። ዳግመኛም የዮናናውያንን የፍልስፍና ትምህርት፣ የከዋክብትን አካሄድ፣ ዓለምን መዞራቸውን ተማረ። በእውቀቱ በጥበቡ ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና ተጋዳይ ሆነ። በሀገሮች ያሉ ሰዎችም ስለ እርሱ በሰሙ ጊዜ በእስክንድርያ ሀገር ሊቀ ጳጳሳት አድርገው ሊሾሙት ከኤጲስቆጶሳቱ ጋር ተማከሩ። እርሱም ይህን ሲሰማ በሌሊት ወጥቶ ሸሽቶ ፈርማ ወደሚባል ገዳም ገባ። ዳግመኛም ከዚያ ወጥቶ በአንድ ዋሻ ውስጥ ገብቶ በታላቅ ተጋድሎ ብዙ ዘመን ኖረ። በዚያም ሳለ እጅግ ብዙ ድርሳናትን ተግሳጻትን ጻፈ። ከእነርሱም ስለ ነገስታት፣ ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያንንም መጻሕፍት ብሉያትን፣ አዲሳትን ሁሉ ተረጎማቸው። የሊቁ የአባ ይስድሮስ መጻሕፍቶቹ ቁጥራቸው 18000 ነው። እነዚህም ድርሳናት፣ ተግሳጻት ወደ ሊቃነ ጳጳሳት፣ ኤጲስቆጶሳት የተላኩ መልእክቶች ናቸው። ወንዞች ውሃዎች እንደሚፈልቁ እነዚህንም ድርሳናትና ተግሳጻት ሊቁ አባ ይስድሮስ በመንፈስ ቅዱስ ያፈለቃቸው ናቸው። ይህንንም በጎ ስራውን ሲፈጽም ወደ ሽምግልና ደርሶ እግዚአብሔርን ሲያስደስትና ሲያገለግል ኖሮ በዚህች ዕለት በሰላም አረፈ። የአባ ይስድሮስ ረድኤት በረከቱ በሁላችን ላይ ይደርብን፣ አሜን። አሁን ደግሞ ወደ ሐዋርያው ቅዱስ ያዕቆብ ወልደ እልፊዮስ ታሪክ እናልፋለን። በሐዋርያው ስም የተጠራ ሌላ ያዕቆብ ወልደ ዘብዴዎስ የተባለ ሐዋርያ አለ። ይኸውም ቅዱስ ሐዋርያ የዘብዴዎስ ልጅ ሲሆን የወንጌላዊ የቅዱስ ዮሐንስ ወንድም ነው። ጌታችን ከሌሎቹ ሐዋርያት ለይቶ ለጴጥሮስ፣ ለዚህኛው ያዕቆብ፣ ለዮሐንስ ብርሃነ መለኮቱን በደብረ ታቦር ስለገለጠላቸው እነዚህ ሶስቱ የምስጢር ሐዋርያት ይባላሉ። ሁለቱ ሐዋርያት ያዕቆብና ዮሐንስ ኃይለኛና ቁጦች ስለነበሩ ጌታችን ቦርኔጌስ ማለት የነጎድጓድ ልጆች ብሏቸዋል። ማርቆስ 3:17 ላይ ጌታችንን ያልተቀበሉ ግትርና ጭፍን ሰዎች ስላናደዷቸው እነርሱም እሳትን ከሰማይ ወርዶ እንዲበሏቸው ስለጠየቁ ነው ስያሜ የተሰጣቸው። ሉቃስ 9:52-56 እናታቸው ለልጆቿ ስልጣን የለመነች መስሏት ባለማወቅ ሞታቸውን ከጌታችን ስለምትለምንላቸው ተግሳጽ ደርሶባታል። ሐዋርያው ያዕቆብ ወልደ ዘብዴዎስ በእስያ ሀገር ወንጌልም ከሰበከ በኋላ ወደ ተበተኑ ወደ 12ቱ ነገሮች ሊያስተምር ወጣ። የፍጥረትንም ሁሉ ቋንቋ የማወቅ ጸጋ ጌታችን ሰጥቶት ስለነበረ በየሄደበት ሁሉ ወንጌልን በቀላሉ ይሰብክ ነበረ። የሰው ብቻ ሳይሆን የእንስሳትን፣ የአራዊትን፣ የወፎችን ሁሉ ቋንቋ ይችል ነበረ። አስተምሮም እያጠመቀ ቤተክርስቲያንን እየሰራላቸው ይሄድም ነበረ። ስለ አስራት በኩራት ሕግን በሄደበት ያስተምር ነበረ። ከቄሳር በታች ስልጣን የተሰጠው ሄሮድስም ቅዱስ ያዕቆብን አስራት በኩራት ለቤተክርስቲያን መስጠት እንደሚገባ ሲያስተምር ወሬውን በመስማቱ እጅግ ተቆጥቶ ጭፍራውንም ልኮ አስመጣው። ሄሮድስም ሕዝቡ ገንዘባቸውን ሁሉ ለድሆች ምጽዋትና ለቤተክርስቲያን መባ እንዲሰጡ የምታዘው አንተ ማን ነህ ብሎ ጠየቀው። ቅዱስ ያዕቆብም አዎ እንደዛ ብዬ አዘዝኳቸው እኔ ነኝ ባለው ጊዜ ሄሮድስ እጅግ ተቆጣ። ራሱ ሄሮድስ ሰይፍ አንጥቶ ሚያዝያ 17 የቅዱስ ያዕቆብን አንገት ቆረጠ። ሐዋርያት 12:12 በኢየሩሳሌምም ታላቅ ሁከት ሆነ። ደግሞም ሄሮድስ ከፋሲካ በዓል በኋላ ገድለዋለሁ ብሎ በማሰብ ቅዱስ ጴጥሮስን አሰረው። ነገር ግን እግዚአብሔር መልአክ መጥቶ ሄሮድስን ቀጸፈው። ምዕመናንም የቅዱስ ያዕቆብን ስጋ አንስተው በቤተ መቅደስ ውስጥ በክብር አስቀመጡት። ዕረፍቱ ሚያዝያ 17 ነው። ይሄኛው ዛሬ የካቲት 10 ቀን በዓመታዊ የዕረፍት በዓሉ የምናከብረው ሐዋርያው ያዕቆብ ወልደ እልፊዮስ አባቱ እልፊዮስ ወይም ቀለዮጳ ይባላል። ከ12 ሐዋርያት አንዱ ሲሆን በቅዱስ ወንጌል ላይ በአብዛኛው የእልፊዮስ ልጅ ያዕቆብ እየተባለ ተጠርቷል። ማቴዎስ 10:3፣ ማርቆስ 3:17፣ ሉቃስ 6:15፣ ሐዋርያት 1:13 ላይ ይመልከቱ። በሌላም በኩል ከታላቁ ያዕቆብ ከዘብዴዎስ ልጅ ለመለየት ሲባል ታናሹ ያዕቆብ እየተባለ ተጠርቷል። ማርቆስ 5:40 የእመቤታችን እህት ወይም ዘመድ የቀለዮጵያ ሚስት ማርያም ልጅ በመሆኑ የጌታ ወንድም ተብሏል። ማቴዎስ 13:55፣ ማቴዎስ 6:3፣ ገላትያ 1:9 ላይ ይመልከቱ። ሶስት ወንድሞችም ያሉት ሲሆን እነርሱም
ይሁዳ፣ ስምዖንና ዮሳ ናቸው። ሐዋርያው ያዕቆብ ወልደ እልፍዮስ ብዙ ሀገራት ላይ ዞሮ ወንጌልን ካስተማረና ብዙዎችን ካጠመቀ በኋላ ተመልሶ ወደ ኢየሩሳሌም ገብቶ በምኩራባቸው አስተማረ። ክፎች አይሁድም ደሙ በእኛ ላይ ይሁን ብለው ከመካከላቸው አውጥተው ወስደው ለሮሙ ንጉሥ ለቄሳር እንደራሴ ለሆነው ለንጉሥ ቀላውዲዮስ አቅርቦት ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም ይህን ሲሰማ በድንጋይ ወግረው እንዲገሉት አዘዘ። ክፎች አይሁድም ፈጥነው ወስደው በድንጋይ ወግረው ገደሉትና ሰማዕትነቱን በዚህች ዕለት የካቲት 10 ቀን በድል ፈጸመ። የሐዋርያው የቅዱስ ያዕቆብ በረከቱ ይደርብን፣ አሜን። አሁን ደግሞ የአንጾኪያ ንጉሥ የኑማሪያኖስ ልጅ ወደሆነ ወደ ቅዱስ ዮስጦስ ታሪክ እናልፋለን። ይሄን ታሪክ በደንብ ተከታተሉ። ታላቁ የአንጾኪያ ንጉሥ ኑማሪያኖስ በጦርነት ውስጥ በሞተ ጊዜ ልጁ ቅዱስ ዮስጦስ በሌላ ቦታ በጦርነት ውስጥ ስለነበረ መንግስትም ያለ ንጉሥ ቀረች። የቴዎድሮስ በናርዲዮስ አባት ሲራቆስና ቅዱስ ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበረ። በመጀመሪያ ታላቁ የአንጾኪያ ንጉሥ ኑማሪያኖስ የፋርስና የቁስ ሰዎች በጦርነት በርትተው በመጡ ጊዜ ቅዱስ ፋሲለደስና ህርማኖስን ጠርቶ እነሆ እኔና የተረፉት ሰራዊት ሄደን የቁስ ሰዎችን እንዋጋለን፣ እናንተ ቤተ መንግስቱን ጠብቁ፣ ልጆችን ለእናንተ አደራ ሰጥቻለሁ አላቸው። ንጉሱም የመንግስቱን ልብስ አውልቆ ዘውዱን ጥሎ ተራ ልብስ ለብሶ ሲዋጋ በጦር ተወግቶ ሞተ። ነገር ግን የቁስ ሰዎች አላወቁትም ነበር። ጦርነቱን ባለቀ ጊዜ የሮሙ መንግስት ያለ ንጉስ ብቻዋን ቀርታ 1 ዓመት ሙሉ ቅዱስ ፋሲለደስ ህርማኖስ የመንግስት ህጓን ስርዓቷን እየጠበቁ ቆዩ። የቁስ ሰዎችም የሮም መንግስት ያለ ንጉስ መሆኗን ሲያውቁ ዳግመኛ ሊያጠፏቸው በጦር በርትተው መጡ። የሮም ሰዎችም ተሰብስበው ቅዱስ ፋሲለደስ በስራችን ወዳሉ ግዛቶች ወደ ግብጽም ተዋጊ አርበኞችን ይልኩልን ዘንድ እንጠይቃቸው አሉት። መኳንንቱም ወደ ግብጽ ወርዶ በጦር ኃይለኛ የሆኑ ሰዎችን ይዞ ተመለሱ። ከግብጽ ካመጧቸው ኃይለኛ ሰዎች ውስጥም ከላይኛው ግብጽ ስሙ አግሪባዳ የሚባል ፍየል የሚጠብቅ አንድ ኃይለኛ ሰው ወደ አንጾኪያ መጡ። ቅዱስ ፋሲለደስና ህርማኖስም ይህን ሰው የሚያስፈራ በስራው ኃይለኛ ጉልበቱ የጸና ጨካኝ መሆኑን አይቶ በንጉሱ ፈረስ ላይ ባልደራስ ወይም ሹም አድርጎ ሾመት። ከጥቂት ወራትም በኋላ ታላቂቱ የንጉሱ ልጅ ከቤተ መንግስት ሆና በመስኮት በኩል ሆና ሲወጣ ባቱን ሲገባ ደረቱን አይታ በአጸ ዝሙት ተነድፋ እጅግ ወደደችው። እርሱንም ሴጣን ከልጅነቱ ጀምሮ ይከተለው ነበር። የንጉስ ልጅም ስለወደደችው ወስዳ ገባችውና ስሙን ዲዮቅልጥያኖስ ብላ ነገሰችው። የንጉሱ ልጅ ቅዱስ ዮስጦስ ጦርነቱን አሸንፎ በድል ወደ ቤተ መንግስት በተመለሰ ጊዜም ዲዮቅልጥያኖስ ጌታችንን ክዶ ጣዖታትን ሲያመልክ ቢያገኘው እጅግ አዝኖ ሰማዕት ይሆን ዘንድ ተመኘ። የአገሩም ሰዎች ወደ ዮስጦስ ዘንድ ቀርቦ እኛ ዲዮቅልጥያኖስን እንገለዋለን፣ አንተ በአባት ዙፋን ተቀመጥ አሉት። እርሱ ግን ከምድራዊ መንግስት ይልቅ ሰማያዊ መንግስት መርጧልና ይሻላላቸው። በጌታችን ስም ሰማዕት ይሆን ዘንድ መረጠ። በንጉሱ ዲዮቅልጥያኖስም ዘንድ ቀርቦ ስለ ጌታችን ክብር መሰከረ። ንጉሱም ገና ሲያየው እጅግ ፈርቶና ደንግጦ ጌታዬ ዮስጦስ ይህን ታደርግ ዘንድ ያስገደደ ማን ነው አለው። ዮስጦስም ንጉሱም በምስክርነቴ ደሜ እንዲፈስ ካልጻፍ ህዝቡን ባንተ ላይ አስነስቼ ከመንግስት እንደማስወጣ በጌታዬ በኢየሱስ ክርስቶስ ስም እምልልሃለሁ አለው። ዲዮቅልጥያኖስም እየፈራ የዮስጦስን ፈቃድ ይፈጽምለት ዘንድ ከሚስቱ ከታወክልያ ከልጁ ከአቦሊ ጋር ወደ ግብጽ እንዲወስዷቸው አዘዘ። እንዲያባብሎም ለእስክንድሪያ መኮንን ጻፈለት። የእስክንድሪያውም ገዢ እጅግ ፈርቶ ዮስጦስን ጌታዬ ዮስጦስ ሆይ እንዲህ አታድርግ፣ ለአንተ ክብር ይሻላል እያለ ሊያግባባው ሲሞክር ቅዱስ ዮስጦስ ግን የመንግስትን ክብር እንዳታጣ ሰማዕትነትን ፈጽምልኝ አለው። እርሱም ፈርቶ ወደ ላይኛው ግብጽ ወደ እንዲናው ገዢ ላከው። ከአገልጋዮቹ ጋር ሚስቱ ቅድስት ታወክልያን ጻ ወደምትባል አገር ሲልካት ልጁ አቦሊን ደግሞ ወደ አገረ ብስጣ ላከው። ከአገልጋዮቹም ውስጥ እንዲያገለግሏቸው በማለት አንዳንድ ሰው ሰጣቸው። ሚስቱ ቅድስት ታወክልያ ሰማዕትነቷን በድል ፈጽማ የክብር አክሊልን ተቀዳጀች። ቅዱስ ዮስጦስም የእንዴና ከተማ ጣዖት አምላኪዎች ብዙ ካሰቃዩት በኋላ የካቲት 10 ቀን በሰይፍ ራሱን ቆረጡትና የተመኘውን ሰማዕትነት በድል ፈጸመ። ከስጋው ብዙ ድንቅ የሆኑ ተአምራት ተፈጸሙ ታዩ። ለሕሙማንም ታላቅ ፈውስ ሆነ። ልጁ ቅዱስ አቦሊም ሀገረ ብስጣ በደረሰ ጊዜ በንጉሱ ፊት ስለ ጌታችን መሰከረ። ንጉሱም አስቀድሞ የመንግስት ወገን ስለሆነ ፈርቶ ሊያባብለው ሞከረ። መጀመሪያም የካዶ ንጉስ ዲዮቅልጥያኖስን እንዲሁ አስፈርቶት ነበረ። ቅዱስ አቦሊም ከግብጽ ንጉስ የተቀበለው የሀገረ ብስጣ ንጉስ ስለ ቅዱስ አቦሊ ምን እንደሚያደርግ ጭንቅ ሆነበት። ቅዱስ አቦሊም ሰማዕትነቱን እንዲፈጽምለት ስላስገደደው ለጭፍሮቹ አሳልፎ ሰጠውና በእሳት እያቃጠሉ አሰቃዩት። በመንኮራኩርም ካሰቃዩት በኋላ አልሞት ቢላቸው እሳቱን ቆራርጠው ለአንበሶች ጣሉት። ጌታችንን ፈውሶ ጤነኛ አደረገው። ይህንንም ያዩ ሁሉ እጅግ ተደንቀው በጌታችን አምላክነት አምነው እነርሱም ሰማዕት ሆኑ። ገዢውም እጅግ ተናዶ የቅዱስ አቦሊን የሰውነቱን ቆዳ ገፈፈው። በቁስሉ ላይም ጨውና መጻጻ ነስንሰው ካሰቃዩት በኋላ ቆዳውን አሸክመው በየከተማው ሁሉ እንዲዞር አደረጉ። ቅዱስ አቦሊም በዚህ ጭንቅ ስቃይ ውስጥ ሳለ ወደ ጌታችን ሲጸልይ የመላእክት አለቃ ቅዱስ ሚካኤል መጥቶ ሰውነቱን እንዳሰሰውና ፍጹም ጤነኛ አደረገው። መኮንኑም የሚያደርገውን እስከሚያስብ ድረስ ከእስር ቤት ጨመሩት። ቅዱስ አቦሊም በዚያ ሳለ ጌታችን በሌሊት ተገለጠለትና የመረጥኩ አቦሊ ሆይ
ሰላም ላንተ ይሁን፣ እኔ ሁል ጊዜ ካንተ ጋር ነኝ አለው። ቅዱስ አቦሊም ጌታችንን ድጋሚ ባየው ጊዜ እጅግ ደስ ብሎት ሰገደለት። አበስቂሮስ የተባለ ባለጸጋ የቤቱን ግድግዳ አፍርሰው አዲስ አድርጎ ይሰሩ ዘንድ ሁለት ልጆቹም ስራውን ቆመው ይቆጣጠሩ ዘንድ አዘዘ። ከግድግዳው ላይ ሲወጡ ግድግዳው ተደርምሶ 16 ሰዎች ሁሉ ከልጆቹ ጋር ሞቱ። አበስቂሮስም ቅዱስ አቦሊ ወዳለበት መጥቶ ስለሞቱ ልጆቹና ሰዎቹ ለመኑ። ቅዱስ አቦሊም ስለ ቅዱስ ስም መከራ ቀበል ዘንድ የመረጥከኝ ጌታ ኢየሱስ ክርስቶስ ሆይ በእነዚህ በሞቱ ሰዎች ላይ ኃይልን ግለጥ፣ እነዚህም ሰዎች ሁሉ ካንተ በቀር ሌላ አምላክ እንደሌለ ያውቁ ዘንድ ከሞት አስነሳቸው ብሎ ወደ ጌታችን ከለመነ በኋላ የተገፈፈ ቆዳውን ወስዶ በሞቱ ሰዎች ላይ አሳረፈባቸው። ሁሉም ሙታኖች ወዲያውኑ አፈፍ ብለው ተነሱ። ይህንንም ያዩ በዚያ ያሉ ሰዎች ሁሉ ከቅዱስ አቦሊ አምላክ በቀር ሌላ አምላክ የለም፣ በእርሱ አምላክ አምነናል እያሉ ጮሁ። ባለጸጋው አበስቂሮስም ከነቤተሰቡ አመነ። መኮንኑም ቅዱስ አቦሊ ማሰቃየት በሰለቸው ጊዜ በመጨረሻ ነሐሴ 1 ቀን የቅዱስ አቦሊን አንገት በሰይፍ አስቆረጠውና የሰማዕትነት ፍጻሜ ሆነ። ለስመ አጠራሩ ክብር ምስጋና ይግባው። ጌታችን ለቅዱስ አቦሊ ተገልጦለት እንዲህ የሚል ድንቅ የድነት ቃል ኪዳን ገብቶለታል። በመከራ ውስጥ ያለ ሰው በስም እርዳታ ቢለምን እኔ እሰማዋለሁ፣ ልመናውን ፍላጎቱን እፈጽምለታለሁ። የገድል መጽሐፍ የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፋለሁ። ብዙ ኃጢአት ሰርቶ የበደለውን በስም ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃንም ጋር እቆጥረዋለሁ። ይህንንና ሌላ ቃል ኪዳን ከገባለት በኋላ ጌታችን አረገ። ከቅዱስ አቦሊም ስጋ በምስር ሀገር እጅግ አስደናቂ ታምራት ተደርገው ታዩ። የቅዱስ ዮስጦስ፣ የቅድስት ታውክሊያና የልጃቸው የቅዱስ አቦሊ ረድኤት በረከታቸው በሁላችን ላይ ይደርብን፣ አሜን። ይቆየን። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤቱን ደግፉት። ይቆየን።